بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ገንዘብ የታጣ እንደሆነ የአንድ የአላህ ባሪያ ሁኔታ መሆን ያለበት አላህ በሰጠው ነገር መርካትና አለመስገብገብ ነው። ሀብትን የተለገሱ እንደሆነ ደግሞ በዚያ ገንዘብ ሌላውን ማስበለጥና መለገስ፣ እንዲሁም መልካም መስራት፣ ከንፉግነትና ስስት መቆጠብ ነው። ልግስና ወይም ቸርነት የአላህ ነቢያት ዓለይሂሙ ሰላም ባህሪ ሲሆን ከስምረት መሠረቶችም አንዱ ነው። ከአነስ ረዲየላሁ ዐንሁ እንደተወሰው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በኢስላም ላይ አንዳች ነገር አልተጠየቁም የሰጡ ቢሆን እንጂ። አንድ ሰው መጣና አንድ ነገር ጠየቃቸው። በሁለት ተራሮች መካከል የሚሞላ በርካታ በጎች ሰጡት። ሰውየውም ወደ ወገኖቹ ተመለሰና እንዲህ አላቸው፣ ወገኖቼ ሆይ ስለሙ፣ ሙሐመድ ድህነትን የማይፈራ ሰው አሰጣጥ ይሰጣልን አላቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መልካም ነገር ሁሉ ምጽዋት ነው ብለዋል። ሙስሊም እንደዘገቡት ኢብኑ አሰማክ እንዲህ ይላል፣ ባሮችን በገንዘቡ የሚገዛ ነገር ግን ነፃ የሆኑትን ሰዎች በመልካምነቱ የማይገዛ ሰው ይገርመኛል። ሙሐመድ ኢብኑ አልሙንከዲር ዓኢሻን ታገለግል የነበረችውን ኡሙ ደራርትን ዋቢ አድርገው እንዳስተላልፉት ሙዓውያ በሁለት ስልቻዎች አድርጎ ገንዘብ ላከላት። 180,000 ድርሃም ነበር። መያዣ ነገር አስመጣችና በሰዎች መካከል ማከፋፈል ጀመረች። ምሽት ላይ አንቺ ልጅ እስቲ ማፍጠሪያዬን ቶሎ አምጪልኝ አለቻት ለአገልጋዩ። እሷም ቂጣና ዘይት ነገር አመጣችላት። ኡሙ ደራርት ወይም አገልጋዩዋ ለዓኢሻ ዛሬ ካከፋፈልሽው ድርሃም ውስጥ እንድናፈጥርበት ትንሽ ስጋ ነገር ለምን አልገዛሽልንም አለቻት። ዓኢሻም አስታውሰሽኝ ቢሆን ኖሮ ባደረግኩት ነበር አለቻት። አብዱላህ ኢብኑ ዓሚር ኢብኑ ኪሪዝ ወደ ቤቱ ለመሄድ ብሎ ከመስጂድ ወጣ። ብቻውን ነበር። ከተቂፍ ጎሳ የሆነ አንድ ልጅ ከጎኑ ይሄድ ጀመር። አብዱላህም ጉዳይ ኖሮህ ነውን አንተ ልጅ አለው። ስኬትና ደህንነትን ነው የምመኝልህ። ብቻህን ስትሄድ አየሁክና በራሴ ልጠብቅህ ብዬ መጥፎ ነገር እንዳያገኘህ በአላህ እጠበቃለሁ አለ። አብዱላህ እጁን ያዙትና ወደ ቤት አብረው ሄዱ። ከዚያም 1000 ዲናር አስመጡና ለልጁ ሰጡት። ይህን ተጠቀምበት፣ ቤተሰቦችህ ምንኛ በሆነ ሥርዓት አሳድገውሃል አሉት። አልሐሰንና አልሑሰይን እንዲሁም አብዱላህ ኢብኑ ጃዕፈር አብረው ለሐጅ ወጡ። ጓዛቸው ቀድሟቸው በመሄዱ ተራቡ፣ ተጠሙ። በጎጇ ውስጥ ባለች አንዲት አሮጊት አጠገብ አለፉ። የሚጠጣ ነገር ይኖረሻልን አሏት። አዎን አለቻቸው። ወደ ቤቷ ተጠግተው አረፉ። አንዲት ትንሽ ፍየል ብቻ ነበራት። አለቧትና ወተቷን ጠጡ አለቻቸው። አለቧትና ጠጡ። ምግብስ ይኖረሻልን አሏት። ይህች ፍየል ብቻ ናት ያለች፣ አንዳችሁ ይረዳትና የምትበሉትን ላዘጋጅላችሁ አለቻቸው። አረዷትና ተመገቡ። ሊነሱ ሲሉ እንዲህ አሏት፣ እኛ ከቁረይሽ የሆንን ሰዎች ነን። በሰላም የተመለሰን እንደሆነ እኛን አጠያይቀሽ ተጠጊን፣ መልካም እናደርግልሻለን አሏት። ባለቤቷ ወደ ቤት ሲመለስ ድርጊቷን ተቃወመ። ባልና ሚስት አንድ ዕለት አንዳች ጉዳይ ወደ መዲና አመጣቸው። አሮጊቷ በአንድ የመዲና ጎዳና በመሄድ ላይ ሳለች አልሐሰን ኢብኑ ዓሊ ረዲየላሁ ዐንሁማ እቤቱ በር ላይ ተቀምጦ ነበርና እንዳያት አወቃት። እሷ አላወቀችውም ነበር። አንድ ልጅ ላከና አስጠራት። አወቅሽኝ አላት። በዚህ ቀን እንግዳሽ ነበርኩ አላት። አሮጊቷ እናት አባቴ ፊዳ ይሆንልህ አንተ ነህ አለችው። አዎን አላት። ከዚያም ከመጽዋት በጎች 1000 በግ እንዲገዛ አዘዘላት። 1000 ዲናር አብሮ አዘዘላት። ከልጁ ጋርም ወደ አልሑሰይን ሸኛት። ሑሰይንም እንዲሁ አደረገ።
እሱም ከአገልጋዩ ጋር ወደ ዓብዱላህ ኢብኑ ጃዕፈር ላካት። ሐሰንና ሑሰይን ምን ሰጡሽ አላት። 2000 በጎችና 2000 ዲናር አለችው። የዛኑ ያክል አዘዘላት። በእኔ ጀምረሽ ቢሆን ኖሮ ባደከምኳቸው ነበር አላት። አሮጊቷ 4000 በጎችና 4000 ዲናር ይዛ ወደ አገሯ ተመለሰች። ዓብዱላህ ኢብኑ ዓሚር ኢብኑ ኪሪዝ ከኻሊድ ኢብኑ ዑቅባ ኢብኑ አቢ ሙዓይጥ ገበያ ቦታ ላይ የነበረን አንድ ቤት በ90,000 ዲርሃም ገዛው። ምሽት በደረሰ ጊዜ የኻሊድ ቤተሰቦች ሲያለቅሱ ሰማ። ለቤተሰቡም ምን ሆነው ነው ሲል ጠየቀ። ለቤታቸው ነው የሚያለቅሱት አሉት። ለአገልጋዩም አንተ ልጅ ሆይ በል ሂድና ገንዘቡም ቤቱም የእነርሱ እንደሆነ አሳውቃቸው አለ። አልአዕመሽ እንዲህ ይላል፣ እኔ ዘንድ የነበረች አንዲት በግ ታመመች። ኸይሰማ ኢብኑ ዓብዱራሕማን ይጎበኛት ነበር። እኔንም ይጠይቀኛል፣ ምግብ ትበላለችን? ሕፃናት ወተቷን ካልጠቡት ጊዜ ጀምሮ እንዴት ሊታገሱ ቻሉ? ይለኛል። ከስሬ ፍራሽ ነገር ነበር። ሲወጣ ፍራሹ ስር ያለውን ውሰድ አለኝ። በእርሱ ልግስና የረቡ የበጓ ዝርዮች ከ300 በላይ ሆኑ። በዚህም የተነሳ ምን ነው በጓ ባልዳነች ብዬ እስከ መመኘት ደረስኩ። ገይፍ ኢብኑ ሰዓድ ኢብኑ ዑባዳ ረዲየላሁ ዐንሁ ታመመ። ወንድሞቹ እሱን ለመዘየር ዘገዩ። ሰዎች አንተ በእነርሱ ላይ ባለ ዕዳ የተነሳ አፍረው ነው የማይጠይቁ አሉት። ወንድሞችን ከመዘየር የሚከለክል ገንዘብ የተረገመ ይሁን አለ። ከዚያም ለላቢ አዘዙና እንዲህ ብሎ ከፍ ባለ ድምፅ ለፈፈ። በገይፍ ኢብኑ ሰዓድ ላይ ሐቅ ያለው ሰው እሱ ምንም አይፈልግም፣ ሙሉ በሙሉ ትቷል። በዚህን ጊዜ የሚዘይረውና የሚጠይቀው ሰው ከመብዛቱ የተነሳ የቤቱ መወጣጫ ተሰበረ። ኢማሙ ሻፊዒ አላህ ይዘንላቸውና ለህልፈት ባበቃቸው ህመማቸው ላይ ሳሉ እከሌን እዘዙት ይጠበኝ አሉ። በሞቱ ጊዜ ግለሰቡ የህልፈታቸው ዜና ደረሰው። መጣና ማስታወሻቸውን አሳዩኝ አለ። ሰጡትና ተመለከተ። ኢማሙ ሻፊዒ 70,000 ድርሃም ዕዳ ነበረባቸው። ዕዳውን ወደ ራሱ በማዞር ከፈለላቸው። ይህ የማጠቡ ሚስጥር ነውና ይኸው አጥቢያቸዋለሁ አለ። ዓጂብ! አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርግ። اللهم إنك عفو تحب العفو فاعف عنا. اللهم يا كريم أكرمنا. اللهم يا تواب تب علينا. اللهم يا رحيم ارحمنا. يا رزاق ارزقنا يا الله. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية والمغفرة والتوبة والإخلاص والإحسان برحمتك يا أرحم الراحمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم ارحم موتانا وموتى المسلمين. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم.